الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين. ዛሬ ራሴንና እናንተን ለማስታወስ የፈለኩት እስልምና በባህሪው ሚዛናዊ የሆነ ዲን ነው። ብዙ ነገሮች በአንድ አቅጣጫ ብቻ ሲከድ መስመር የሳቱ ይሆናሉ። ميزان طبقوا مهن وابتغي فيما آتاك الله الدار الآخرة ولا تنس نصيبك من الدنيا إله الله بسنته نجر يا آخران علم فلق كدنيا دمود شاهن أترسايل دنيام يتفترن اللات دلي للنار قاتنا لنتكمات مراس ولكم في الأرض مستقر ومتاع إلى حين لأن أنت بمدر من الرقاقام هنا اسكجزيو متاكمي على الجهلة ነገር ግን ዱንያን ስንከስብ አኺራን ሳንረሳ አኺራን ስንከስብ ዱንያን ሳንዘነጋ ሚዛኑን ጠብቀን መሆን አለበት ሲባል የምንከስበው ሐላል መሆኑ ደግሞ መዘንጋት የለበትም። ማግኘት አለብን፣ አዎ፣ ግን ሐላል መሆን አለበት። እዚህ ላይ ነው ብዙዎቻችን የምንዘነጋው። የምንጎርሳት ጉርሻ፣ የምንለብሳት ልብስ፣ የምንጠጣት ውሃ ሰውነታችን የተገነባበት ነገር ያስጠይቃል። አንድ ሰው ርቦት ምሳ ሲያገኝ ምግቡን አድንቆ ፈጣሪውን ሳያመሰግን መነሳት ክደት ነው፣ ስለሚያስጠይቅ ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም አንድ ቀን በሶሒህ ሙስሊም ነው የመጣው። ከቤታቸው ወጡ። የወጡት ረሃብ አንገላቷቸው ነው። መንገድ ላይ አቡበክርን አገኙ፣ ዑመርንም አገኙ። ለምን ወጣችሁ ሲሏቸው እንደው መቀመጥ ተስኖን የወጣ ነው። አኽረጀኒ አለዚ አኽረጀኩማ አሏቸው። እኛንም ያወጣው እኔንም ያወጣኝ እናንተን ያወጣው ነገር ነው ብለው ቁጭ ብለው እየተጨዋወቱ ደሞ እስቲ ትንሽ እንንቀሳቀስ ብለው የሆነ ርቀት ከሄዱ በኋላ አቡል ሃይሰም ኢብኑ ተይሃን የሚባል ሰሓቢ ነበራቸው፣ የአንሳር ተወላጅ። የእሱን የአትክልት ቦታ ሲያገኙ እስቲ እዚህ ወንድማችን ዘንድ እንግባ አሉ። ባለቤቱ እዚያ ውስጥ ቤቷ አለ፣ ሰውየው የለም። ሰላሙ ዐለይኩም ሲሉ ዝም አለቻቸው። ደግሞ ሁለት ሶስት ሲሉ ዝም ስትል መለስ ይላሉ። ያ ረሱላላህ ከመጀመሪያው ጀምሬ ሰምቻለሁ፣ እንደው ሰላምታውን ይደጋግሙኝ ብዬ ነው አለች። የሳቸው ዱዓ ፈልጋ ማለት ነው። ከዚያ ግቡ አለቻቸው። ዛፍ ስር ቁጭ እንዳሉ አቡል ሃይሰም የት ሄደ ብለው ጠይቋት፣ አቡል ሃይሰም ውሃ ሊያመጣልን ሄዷል፣ ውሃ አጥርቶ ሊያመጣልን ذهب يستعذب لنا الماء አለቻቸው። ትንሽ ሳይቆይ መጣ። እሳቸውን ሲያይ በጣም ደስ አለው። لا أحد أكرم مني أضيافا اليوم አለ። ዛሬ የተከበረ እንግዳ ያለው እንደኔ የለም ብሎ ከተምር ዛፍ ላይ እሸት ቆራርጦ አጠገባቸው አደረገና ቤት ገባ ብሎ ቢላዋ ይዞ ሲወጣ አዩ። ግልገል ሊያርድ እንደፈለገ አዩና እያከ ወልሐሉብ አሉት፣ የምትታለብ እንዳታርድ አሉት። እዚህ መካከል ሸፈቃቸው እዝነታቸው ማለት ነው። ሄዶ አርዶ ቶሎ ጠብሶ አመጣና አቀረበላቸው። የተምር እሸት በልተዋል። ከዚያ ደግሞ እችን ከመስ ካደረጉ በኋላ ምን አሉ? ይሄ ኒዕማ እኮ ነገ ትጠየቁበታላችሁ። አንድ ቀን ምግብ ነው። ለቱስአሉነ የውመኢዝን ዐን ነዒም ثم لتسألن يومئذ እንግዲህ ትጠየቃላችሁ የሚለውን አያ አነበቡ ነብዩ ሰለላሁ ዐለይሂ ወሰለም። የአላህን ኒዕማ አክብደው ማየት ነው። ትንሿ ኒዕማ ዛሬ ልታኖረው የምትችል ከሆነች ትልቅ ናት። ብዙ ክምችት ኖሮ የማትጠቀመው ከሆነ ሸክም ነው። ዋቂዑ ይሄ ነው። እንወደዋለን እንጂ ለምንወደው ነው እንጂ ቁጥሩ ሲበዛ ደስ ይለናል። ቁጥሩንም አላህ በእጅህ ላይ ካበዛው ሂሳቡ ነው እንጂ ከባዱ ጥሩ ነው። አላህ ርዝቃችንን ያስፋው። ነገር ግን ከየት መጣ የሚለው ላይ ማተኮር ያስፈልጋል። ከየት ነው የመጣው? ከሐላል አታለን ነው አጭበርብረን ነው? ይሄ የሐላል ነገር በጣም አስጨናቂ ነገር ነው። አኺር ዘማን እንደውም
ድርሃሙን ሐላል ውድ ይሆናል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ገንዘብ ይበዛል ግን ሐላሉ ውድ ይሆናል። ለምን? ሹቡሃትና ሐራም ትርምስምሱን አውጥቶታል። የትኛው ገንዘባችን ነው 100% ሐላል ነው ብለን የምናምንበት ለማለት በሚያሰጋ ደረጃ ማለት ነው። በተለይ ደግሞ ሪባ ይበዛል የሚለው ሐዲስ በጣም በሚገርም ሁኔታ በቀጥታ እንኳን ያልበላው አቧራው ይነካዋል ይላል። የሪባ አቧራ ይነካዋል ይላል። ዛሬ እንግዲህ የሪባ አቧራ ያልጨሰበት ያልተረጨበት አለ ለማለት በሚያስቸግር ደረጃ ነው። ስለዚህ የምናገኘውን ነገር ማግኘት አለብን። ግን ከየት ነው የመጣው ሐላል ነው ወይ የሚለው ላይ ደግሞ በጣም ትኩረት ማድረግ አለብን። የምንገነባው መሬት ነቢያችን ሰለላሁ ዐለይሂ ወሰለም አንድ ስንዝር ከሰው መሬት ላይ ቆርሶ የወሰደ ሰው የቂያማ ዕለት ከሰባት ምድር ላዩ ላይ ይጫናል። መን اقتطع شبرا من أرض طوقه من 7 أراضين። ይሄ መገፋፋት ያለ ነገር ነው። ገጠር ገበሬው ጨለማ ለብሶ የድንጋይ ድንበራውን ፈቀቅ ያደርጋል። የተወሰኑ እንግዲህ ቁርጥራጭ መሬቶችን ለማግኘት ከተማም ደግሞ ፈቀቅ ያደርጋል እንደዚሁ። እቺ ታስጠይቃለች ነው። ስንሸጥ አምቀን ጨምቀን ብዙ ለማግኘት እንሞክራለን ስንገዛ፣ ስንሸጥ ደግሞ ቀናንሰን አጎዳድለን። ይሄም ወላ ተብኸሱ ናሰ አሽያአሁም የሰዎችን ነገሮች አታጎዳሉ የሚለው ይህንን ነው የሚመለከተው። ወይሉን ሊልሙጠፊፊን አለ። ሙጠፊፍ ማለት የሰውን ወደ ራሱ የሚወስድ የሚሰልፍ የሚያጎዳድ ሳይነቃበት ማለት ነው። ረብል ዓለሚን ያያለኩ። እንደ አንድ ቂሳ ልንገራችሁና ልጨርስ። ሰይድና ዑመር በኸሊፋነት ዘመናቸው ወተት የምትሸጡ ሰዎች ውሃ ትጨምሩ ብለው መልእክት ያስተላልፋሉ። ሴትዮዋ ወተት ትሸጣለችና ልጇን ጨመር አድርጊበት እንደዛ ካልሆነ ያዋጣም አይነት ነገር ትላታለች። ማንም ሰው እንደሚለው ማለት እንዴ ዑመር ከልክሎ የለም ወይ አለች። ዑመር የት ያየናል አለች። ፈአይነ ረቡ ዑመር አለች። የዑመር ጌታ ሳየት ሄደ። ዑመር ባያየን ይሄ ነው መርሃችን ሊሆን የሚገባው። ሰው አየን አላየን፣ አወቀ አላወቀ፣ ነቃ አልነቃ ሳይሆን የዚህ ሰው ጌታ አለ። የምንሸጥለት ሰው፣ የምንገዛለት፣ የምናታልለው፣ የምናጭበረብረው ሰው የሱ ጌታ አለ። እሱ ያያል። ስለዚህ ይብዛም ይነስም ሐላል ማግኘታችን ላይ ብናተኩር ተጠቃሚዎች ሆነናል። ምክንያቱም ሐራሙን አግበስብሰነው አጀል አይታወቅም። ትኬት ይቆርጥልሃል፣ ትሄዳለህ። ወዳው አጀል መጣ አይደለም በአንተ ስም የተመዘገበው ሁሉ ትጠየቅበታለህ። የሚጠቀመው ደግሞ ሌላ አካል ይሆናል። ልጅ ሊሆን ይችላል፣ ሚስት ልትሆን ትችላለች፣ ሌላ ሰው ደግሞ የተለያየ መንገድ ሊወጣ ይችላል። አብዛኛውን ጊዜ በሐራም የሚመጣ ነገር በሐራም የሚወጣበት መንገድም ያ አላህ ያበዛበታል። በሁለቱም አቅጣጫ ሐራም ይበዛብናል ማለት ነው። ስለዚህ በጣም ጥንቃቄ የሚያስፈልገው አላህን መፍራት ማለት በጣም ከባድ ነገር ነው። ታውቃላችሁ፣ እንዲህ እንደሚነገረው አይደለም። አላህን መፍራት ማለት በቃ ውስጥህ ከፈጣሪ ጋር ተገናኝቶ ያየኛል፣ መለከተኛል፣ ይቆጣጠረኛል። ይችን ስሰራ ሰው ባይነቃስ አላህ ያየኝ የለም ወይ? ፈአይነ ሙከውኪቡሃ እንዳለችው ኮከብ እንጂ ማን ያየናል አላት። ዚና ሊያስገድዳት ፈልጉ ኮከቡን ሳይፈጠረው አለ ኢነ الذي خلق الظلام يرانا ጨለማ የፈጠረው ጌታ ያየኛል የሚል መኖር አለበት። ከስብ ላይ ነው ዛሬ አተኩሬ መናገር የፈለኩት። ልብ በሉ። መካሲባችን ሰውነታችን ከሱ ላይ ነው የሚገነባው። ቁመን ምን ሄደው ስለበላን ነው። ግን ምን በልተን ነው ቁመን እየሄድን ያለ ነው? ሐላል ነው ሐራም ነው የሚለው በጣም ሊያሳስበን ይገባል። ፈተቁላህ ثم صلوا وسلموا على نبيكم كما أمركم بمحكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى
عباد الله إن الله يأمر